ሰይጣን ከሚጠቀምባቸው ነገሮች አንዱ ሄስት ነው ይባላል። ጥድፊያ። ረጋ በል ቴክ ኢት ኢዚ ትራንኩሊቲ። አሁን ትራንኩላይዘርስ የሚባሉ መድኃኒቶች አሉ የሚያረጋጉ እና አሁን እሱን ትረጋጋለህ። ረጋ ብለህ አስበህ ጸልየህ ሜዲቴት አድርገህ ምናምን ተረጋግተህ አድርገው። የትም አይሄድብህም። ያውን ትራንኩሊቲ ይባላል። ከዛ ሂዩሚሊቲ አለ። ሂዩሚሊቲ ትህትና ነው። ራስን ዝቅ ማድረግ ግዛቸው ከኔ ይሻላል ብሎ ማሰብ ነው። ራስን ባልንጀራህን ካንተ የተሻለ አድርገህ በማሰብ ሂዩሚሊቲ ነው። ግን አራተኛዋ ትመጣለች፣ ዲግኒቲ ነች። ዲግኒቲ ክብርህን ደግሞ ትጠብቃለህ። ክብርህን ደግሞ ሊጋፋ የሚመጣ ደግሞ ካለ አትችልም ብለህ መስመር ታሰምር። አይቻልም ትለዋለህ። ከዛ አንዷን ብዬ ልበልና ወደ ሌላ ነሽ። ፒዩሪቲ ምንም ነገር አይገኝብህ። የተደበቀ የተሸሸገ ነውር የሆነ ነገር ሰዎች መጥተው ስልክን ቢፈትሹት፣ ስልክን ቢያዳምጡት፣ አካውንትን ቢፈትሹ፣ ቢሮህን ቢፈትሹ ምንም ነገር እንደማይገኝብህ እርግጠኛ ሁን። ፒዩሪቲ ነው። ከዛ ሲንሲሪቲ እውነተኛነት ነው። ጀነሮሲቲ ደግነት ነው። በደግነት ትመላለሳለህ። ኢንቴግሪቲ በቃ በመርህ መኖር ነው። እዚህ ያየሁት ግዛቸውና ዱባይ የማገኘው ግዛቸው አንድ መሆን አለባቸው። ገብተዋል። እዛ አሁን ሰው አያየኝም ብለህ የምትጫጫስ ከሆነ ኢንቴግሪቲ ነው። አንድ አይነት መሆን አለብህ። በቃ በመርህ ስለሆነ የምትኖረው። ከዛ መንፈሳዊነት ደግሞ አለና እነዚህን እኔ የምኖራቸውን የህይወት መርሆች ለሰዎች ማጋባት ደስ ይለኛል።